ለምንድነው ክብደት አልቀንስም ያለኝ? ክብደት እየጨመርኩኝ ነው። ሁልጊዜ ስፖርት ሰራለሁ፣ ዳይት አድርጌ ያለው ምናምን፣ ግን ስፖርት ውፍረት የማይቀንስም ቦርጭ የማይቀንስም ምናምን ያልሽኝ እህቴ ብዙ ችግሮች አሉ። ዛሬ የምነግርሽ በመጀመሪያ ደረጃ ዳይቲንግ ስንሰራ ካሎሪ ዴፊሽንሲ ነው የብዙ አሰልጣኞች ፊሎሶፊ። ኦፍኮርስ የሚሰራበት ሁኔታዎች አሉ። ከዚህ በፊት እንደገለጽኩት ምን ማለት ነው ካሎሪ ዴፊሲት ማለት? ለምሳሌ ካርቦሃይድሬትስ፣ ፕሮቲንስ እንዲሁም ፋትስ የሚባሉ በማክሮ ኒውትሪየንት ደግሞ በብዛት ላርጅ አማውንት ሰውነታችን የሚያስፈልገው ምግቦች አሉ። እነዚህ ምግቦች ምን ያህል ካሎሪስ ነው ያላቸው የሚለውን ቀለል አድርጌ ለማስረዳት ያህል አንድ ካርቦሃይድሬት በግራም 4 ኪሎ ካሎሪስ አለው። ፕሮቲንም 4 አለው። ፋት ሲሆን ደግሞ 9 ኪሎ ካሎሪስ አለው ማለት ነው። ይሄ ማለት ነው ለምሳሌ ሁሉም ነገር ኖርማል ነው ብለን አስዩም ብናደርግ የምንበላው አንድ ዳቦ 100 ግራም ከሆነ ካርቦሃይድሬት ስለሆነ በአራት ስናባዛው 400 ካሎሪስ ኮንሱም አድርገናል እንደማለት ነው። ከዛ ኤክሰርሳይዝ ስንሰራ ለምንበልና የሰራነው ከፍተኛ ኢንቴንሲቲ ያለው ከሆነና ከመገብነው በላይ 450 ኪሎ ካሎሪስ በርን የምናደርግ ከሆነ ካቃጠለ ስፖርቱን ስንሰራ ምን ማለት ነው? የወሰድነው 400 ነው፣ ያቃጠለው 450 ነው። ስለዚህ 450 ስላቃጠለ ያለው የወሰደው 400 ስለሆነ 50ውን ከፋታችን ላይ በኢነርጂ መልክ እየወሰደ መጠቀም ይጀምራል። ሪቨርሱ በእንደዚህ አይነት መልክ ይሰራል። ካሎሪስ ኤክሰስ ወይ ደግሞ ካሎሪ ሰርፕለስ ሲሆን ደግሞ ምን ማለት ነው? የበላነው 400 ካሎሪስ ነው። ለምሳሌ ያወጣነው ደግሞ 350 ካሎሪስ ቢሆን ይሄ ደግሞ በተቃራኒ እንዴት ይሆናል? ሰውነታችን ኦልሬዲ የወሰደው 400 ነው፣ ያወጣው ግን 350 ብቻ ነው። ስለዚህ 50 ኤክሰስ አለ። 50 ኤክሰሱን ደግሞ ምን ያደርጋል? ሰውነታችን ለሌላ ጊዜ ይጠቅመኛል ብሎ በፋት መልክ ያስቀምጠዋል። ይሄ ማለት ነው ፋት ስቶሬጅ። በእንደዚህ አይነት መልክ ነው ፋት የሚፈጠረው። እና እነዚህ ፋቶች ግን ለምንድን ነው በቀላሉ ወይ ደግሞ የማይቃጠሉት? እለፋለሁ ያው አውቃለሁ ብዙዎቹ ስፖርት ቦታም ይመጣሉ። ያው ዛሬ ነፍ ካሎሪስ ያቃጠልኩት ምናምን ይላሉ። ሆርሞናል ኢምባላንስ ችግሮች ካሉ ምንም አይነት ዳይት ፕላን ቢኖርሽ ምንም አይነት ኤክሰርሳይዝ ፐርፎርም ብታደርጊ ልቀም የማችባቸው ሁኔታዎች ሊኖሩ ይችላሉ። ምንድን ናቸው እነዚህ ሆርሞናል ኢምባላንሶች? አንደኛው ታይሮይድ ሆርሞንስ ኢምባላንስ ሲሆን፣ ሁለተኛው ኢንሱሊን ነው፣ ሶስተኛው ኮርቲዞል ኢስትሮጅን ሆርሞናችን ኢምባላንስ ሲሆን እና የመጨረሻው ደግሞ ሌፕቲን ሆርሞንስ የሚባለው እያንዳንዳቸው እንዴት የክብደታችን መጨመርና ፋት በርኒንጋችንን በጣም ስሎ እንደሚያደርጉትና እንደሚያስቸግሩ በግልጽ ማብራራት እሞክራለሁ። ኢንሱሊን የሚባለው ሆርሞን ፓንክሪያስ የሚባለው ከጨጓራችን በታች አካባቢ ያለ ጣፊያ ይመስለኛል በአማርኛ ኤግዛክትሊ የሚያመነጨው ሆርሞን ነው። ሆርሞኑ የሚመነጨው ደግሞ የምንመገበው ምግብ በተለይ ካርቦሃይድሬት ሲሆን ካርቦሃይድሬት በዳይጀስቲቭ ሲስተም ውስጣችን ሲያልፍ ወደ ተለያዩ ታይኒ ፕሮዳክቶች በተለይ ሹገርስ፣ ስኳር፣ ግሉኮስ ወደምንለው ይቀየራል። እነዚህን ይሸከምና ወደ ተለያዩ ሴሎች የመስል ሴላችን ሊሆን ይችላል፣ ወደ ፋት ሊሆን ይችላል፣ ወደ ተለያዩ ሴሎቻችን ይዞ ይሄዳል። ይወስድና ለምሳሌ የበላነውን የካርቦሃይድሬት እንትን ወስዶ መስል ጋር ሲያስቀምጠው በግላይኮጂን መልክ ለኢነርጂ ይጠቀማል። ስለዚህ አቅም አለው። ያ ኢነርጂ እስኪያልቅ ድረስ ሰውነታችን በጣም አክቲቭሊ በደንብ ውብ አድርጎ የምንፈልገውን አክቲቪቲ ፐርፎርም እንድናደርግ ይረዳል። አንዳንድ ጊዜ ግን ምን ይሆናል? በተለያዩ ችግር ምክንያቶች ኢንሱሊን ሬዚስት ይደረጋል፣ ሴሎቹ አንቀበልም ይላሉ። ስለዚህ እኛ እንመገባለን፣ ምግቡ ዳይጀስት ይደረጋል። ምግቡ ከዛ በኋላ ፕሮሰስ ሊሆንና ግሉኮስን ተሸክሞ ኢንሱሊን ይዞ ሲሄድ በር ይዘጋበታል። ኢንሱሊን ወደ ሴሎቻችን ማድረስ አይችልም። ስለዚህ ምን ያደርጋል? ያለውን እንዳለ በፋትነት መልክ ሆዳችን ወይ ወደዚህ ወደ ምርጫችን አካባቢ ወደ ተለያዩ አካባቢ ወደ አንዱ ፋቶች በፋት መልክ እንዲቀመጡ ያደርጋል ማለት ነው። ስለዚህ ይሄ ኢንሱሊን በምን አይነት መልክ ነው ሶልቭ የሚደረገው? ከዛ ውጪ ግን በእንደዚህ አይነት መልክ ሰውነታችን ክብደት እንዳንቀንስ ሊያደርግ ይችላል። እንደፈለግን ዳይት ምናምን ብናደርግ ራሱ ምን ሊያደርግ ይችላል? ኢንሱሊን ሬዚስት ተደረገ ማለት ምን ማለት ነው? የምንፈልገው ካሎሪስ ወደ ጡንቻዎቻችን ወይ ደግሞ ወደ ተለያዩ ሴሎቻችን ስላልሆነ አቅም የለንም። ዝም ብለን እንበላለን፣ ግን እስቲ ድካም የሚሰማ እንበላለን፣ ድካም የሚሰማ የምንበላው በሙሉ ወደ ፋትነት እየተቀየሩ ነው ማለት ነው። ወደ ኢነርጂ ወይ ደግሞ ወደ ተለያዩ እንትኖች እየሄዱ ስላልሆነ በእንደዚህ አይነት መልክ ነው ኢንሱሊን አስተዋጽኦ እያደረገ ያለው። እንድታውቀው የምፈልገው ግን እህቴ ሆንሽ ወንድሜ በተለይ ክብደት መቀነስ ላይ በጣም ብዙ ኢፈርት እያወጣችሁ ያላችሁ ቦርጭ አልቀንሳለሁ ምናምን እያላችሁ እየተሰቃያችሁ ያላችሁ ሰዎች በሙሉ ሳትለፉ ቀርታችሁ አይደለም፣ ወይ እንደ ሰዎቹ ዳይት ሳታደርጉ ቀርቶ አይደለም። እኔ እረዳለሁ። ያው ብዙ አሰልጣኞች በቃ ካሎሪ ቀንሺ ተራቢ ምናምን ከተራብሽ ቀንሻለሽ ማለት ነው። እስና ለዘሰብ መራብ ብቻ ላይ ሆን ይችላል። ብዙ ኮምፕሊኬሽኖች አሉ ሰውነታችን ላይ። ያንን ከተረዳን ግን እመኑ አትመኑ የምንፈልገውን ሰውነት ቢልድ ለማድረግ ብዙ ጊዜ ላይወስድብን ይችላል።